ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ያደረገውን ጉዞ የምናስብበት ነው። በዓሉ የሚጀምረው የኒቆዲሞስ እሁድን ኒቆዲሞስን አክብረን ቀጥሎ ያለው ረቡዕ ነው የሆሳዕና በዓል የሚጀምረው። ቅዳሴውም የሆሳዕና ቅዳሴ ከዛ ጊዜ ከረቡዕ ጀምሮ ነው የሚሰማው በቤተክርስቲያናችን። የአብይ ጾም የመጨረሻ እሁድ ከትንሣኤ በፊት ያለ እሁድ ነው። በመላው ዓለም ከኢስተር እነሱ ከትንሣኤ በፊት ያለ እሁድ ብለው ይጠሩታል። ጥንተ ሆሳዕና የመጀመሪያው ሆሳዕና ማለት ነው። በዕለተ እሁድ መጋቢት 22 ቀን ነው። እንግዲህ መጋቢት 22 ቀን እሁድ ሆሳዕና ተደርጎ ከዛ በኋላ ስቅለቱ ዓርብ የሆነው ማለት ነው። እና ጥንተ ስቅለቱ ዓርብ በ27 ከሆነ ጥንተ ሆሳዕናው ደግሞ እሁድ በ22 ይሆናል ማለት ነው። የዘንድሮ ጥንተ ሆሳዕና ሰኞ ቀን ነው የዋለው። ይሄ እንግዲህ ቅድም እንዳልኩት እኛ ብቻ የምናከብረው አይደለም። በመላው ዓለም ያሉ በክርስትናው እምነት ውስጥ ያሉ ክርስቲያኖች በሙሉ ያከብሩታል። ምናልባት ልክ እንደኛ ዘንባባ ይዘው የሚያከብሩት ጥቂቶች ሊሆኑ ይችላሉ። ከሀገሪቷ መልክዓ ምድር በወቅቱ ከሚደርሱት እጽዋቶች ወይም ደግሞ አትክልቶች አንጻር እነሱ በሀገራቸው ያፈራውን አትክልትና አበባ በመያዝ ከእጽዋት መካከል ማለት ነው የሆሳዕናን በዓል ያከብራሉ።